ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? ዛሬ ይዤላችሁ የመጣሁትኝ ቆንጆ የሆነ የአምባሻ አሰራር ነው። አሁን እንደምታዩት ትንሽዬ ዘይትና ትንሽዬ ጨው፣ ስኳር አረጋለሁኝ ማለት ነው። እንደምታዩትኝ ይሄ ካሜራ ነው፣ እርሾ ማለት ነው። እና እንደ ፍላጎታችሁ ነው መጠኑ። ትንሽ ማረግ ትችላላችሁ፣ ትንሽ ዝያዳ መጨመር ትችላላችሁ፣ እንደ ፍላጎት ነው። እኔ አንድ ፍንጃል ስኳር፣ ትንሽዬ ጨው፣ ትንሽዬ እርሾ ምናምን አድርጌ በቃ ሌላ ነገር አላረግበትም። ከዛ አማስለዋለሁ ለ10 ደቂቃ። ኩፍ ካለልኝ በኋላ ወይም ትንሽ ከተረጋጋ በኋላ ዱቄቱን ጨምርና አቦካዋለሁ ማለት ነው። እና እንደዚህ ነው ውዶችዋ። አሁን ከ10 ደቂቃ በኋላ መጥቼ አቦካዋለሁ ማለት ነው። አሁን ዱቄቱን ግዴታ አሁን ሙቀት ስለሆነ አንዳንድ ነገሩ ዱቄት ውስጥ ይገኛል ማለት ነው። ስለዚህ በደንብ መነፋት አለበት ዱቄቱን ነፍተን ነው የምናቦካው ማለት ነው። አሁን እኔ በቂ ያክል እንግዲህ አርጌያለሁኝ። መጠኑን በራሳችሁ ፍላጎት ነው ማድረግ ያለባችሁ። ያኔ ትንሽም ከሆነ ትንሽ፣ ብዙም ከሆናችሁ ብዙ ማድረግ ትችላላችሁ። እኛ ግን ትንሽ ስለሆነን 3 ሰው ስለሆነን ቁርሳችን ለዛ ነው። ያው ሁሉንም ላንበላው እንችላለን፣ በኋላ ቆይተን ደግሞ እንበላለን ማለት ነው። እና አሁን እሽት አርጌ በደንብ አርጌ አቦካዋለሁኝ። እዚህ ጋር ፒክን ፓውደር አረጋለሁ፣ ትንሽዬ ፒክን ፓውደር አረጋለሁ። ግን አልቀረጽኩትም መሰለኝ፣ አላስገባሁትም። ፒክን ፓውደር አረጋለሁ እዚህ ጋር ማለት ነው። ያያችሁት ፒክን ፓውደሩ፣ ይሄ ፒክን ፓውደር አንድ ያው ቀርጫለሁ፣ አያስገብቻለሁ ማለት ነው። አያችሁት? ኦኬ። እና እንደዛ ነው ውዶቼ ማሮቼ። እንደዚህ ማለት ነው። እና እንደዛ ነው እላችኋለሁ። ድንበርገን ሽታርጉን መክፈት አለብን። እንደዚህ ካቦካን በኋላ ደግሞ ለ30 ደቂቃ መዝጋት አለብን። አሁን ትንሽ መውቀት ጀምሯል። ያችሁት እዛ ሳህኑ ላይ መጥበሻው ላይ ተጠፈጥፉትና ከዛ መጥበሻውንም ትንሽ ትቆዩበታላችሁ። እዛ ትንሽ ክፉ ይላል። ዲዛይን ደግሞ እንደ ፍላጎታችሁ ነው። ያው እኔ ግን በምችለው ያክል ነው ማሳያችሁ ማለት ነው። ብዙ አይነት አሸላለም የአምባሻ አሸላለም አለ። ግን ያው እኔ በምችለው በማውቀው ያክል ነው የማረገው ማለት ነው። እንግዲህ በዚህም በሹካ ማረግ ትችላላችሁ፣ በሌላም ማረግ ትችላላችሁ። እኔ ደግሞ በዚህ በሹካ ነው ያጠቀምኩት። ያው እንዳልኳችሁ በተለያየ ዲዛይን ማውጣት ይቻላል። ያው እኔ ደግሞ በዚህ በማውቀው ነው ያረኩት። እንግዲህ በተለያየ ነው ያደረኩትኝ እኔ ማለት ነው።
ለምን ለሌላ ጊዜ የሆነ በቃ በተለያየ መስራት እንደሚቻል ቅርጹን አሳያችኋለሁ። አያችሁት? ሙሉ ለሙሉ በዚህ በሹካ ማድረግ ትችላላችሁ። እንደዚህ ከሁለቱ ደግሞ አይነት በሱም አይነት ማድረግ ይቻላል እና እንደዚህ ማድረግ ይቻላል ማለት ነው። አሁን ይሄን ይመስላል። ማድረግ ይቻላል። ይሄን ይመስላል። ከዛ እሳቱን ቅንስ አድርጋችሁ መስራት ይቻላል ማለት ነው። ያው ድስት ክዳን ስለሌለው ይሄን ያደረኩትኝ ያው እንዳያርብ አላሳያችሁም። እዚህ ጋር ቶሎ ብዬ ገልብጬዋለሁኝ። ይሄን ይመስላል። ይሄን ይመስላል አምባሻው ሲበስል እና ስለነበረን ቆይታ ከልብ አመሰግናለሁ። በርቱ።